የመጣሁት ከጎጃም ነው ምንወር እዚሁ ደብረ ዘይት ቴኒስ ኮንስትራክሽን ምክትል አስተዳደር ስራ ላይ ነው የምሰራው ኦኬ እግዚአብሔር ለአንተ ምን ተደረገልኝ እግዚአብሔር ለኔ ያደረገው ነገር ትልቅ ነው መጀመሪያው እግዚአብሔር ኢየሱስ ድንቅ አምላክ ነው አስደናቂም ነው ተደናቂም ነው በሚለው ይጀምራለሁ ምክንያቱም ኢየሱስ ያሻግራል ያራምዳል ያኖራል ህይወትን ይሰጣል 2010 በ16 እዚህ ስገባ አንድ 54827 ታርጋ ቁጥር ባጃጅ ነበረ እሱም ባጃጅ በአጋጣሚ ከአዲስ አበባ ወደ ደብረ ዘይት ሲመጣ አንድ ሰው ቤት ተከራይቶ ያከራየኛል ሲከራይ በአጋጣሚ ንብረቷን ወደዚህ ነበር እየመጣሁኝ እየመጥቼው እያለ ልጁ ነው እኮ ላይሰንስ አለኝ ቢሰጡኝ በሰጠኝ ቢሰራበት ምናምን ይለኛል እንዴ ወጣት የኔ ስራ የኔ ፊልድ ሌላ ስለሆነ ምን ችግር አለው ስራና አንተም ተጠቀም የልጅ ጡንጦ ነው ህፃን ባለቤት ይወልዳል ለልጅ ነው የገዛሁት ገቢ ለባለቤት እንዳይከፋት ስራ ስላቆመች መምህር ነበረች ያንን ገቢ እንድትጠቀም ነው ያንን ነገር የገዛሁትና በአጋጣሚ ሰጥቼው ለ20 ቀን ለ15 ቀን ከሰራ በኋላ ከባለቤቴ ጋር ወደ ባለቤቴ እናት ጋር ሄደን ነበር ልክ በ16 ለሊት አብረው ውለው የአዲስ አበባ ልጆች ናቸው አብረው ውለው ሲጠጡ ሲበሉ ውለው ማታ ላይ ሲፈልግ አብሽቶ ጠዋት ላይ ደውሎ ባጃጁን እኮ ነጠቁኝ ሰረቁኝ የከታ አስፈራርተው ወስደው በመሳሪያ ወሰዱብኝ አለ ያንተ ባጃጅ ማለት አዎ የኔም ባጃጅ ማለት ነው ከዛ እኔ እንደገና ከባሌ ተነስቼ በ17 መጣሁ እዚህ ስመጣ ያው አምኗል ወሰዱብኝ ብሎ ነው ያለው ለምን አልተመታህም ለምን አልቆሰልክም ለምን የተለያዩ ነገሮች አልደረሱብህም በሚል የተወሰነ ቀን አሰሩት ሲያስሩት እኛ ልንፈተው ነው ፍትሐብሔር ስለሆነ እንዴት እያመነ ተፈቱታላችሁ እና መስላቸው አይ ልንፈተው ነው እናንተም ከፈታችሁት እኔም ፈትቼዋለሁ አልኳቸው ምን ማለት ነው በቃ እናንተ ፈታችሁት እኔም ፈትቼዋለሁ ለምን አትከስም እኔ ለምከሰው ከሳለሁ እኔ ችግር የለውም ብዬ ተለቀቀ እኔ ምን ተናላልኩኝ ግን ምትረዱኝና ለኔ የምታደርጉት ነገር ምንድነው ወረቀቶች እንድትጽፉልኝ ለኦሮሚያ ፖሊስ ወረቀት ለአዲስ አበባ ሳር ቤት ላለ መበተን አለበት ኦሮሚያ ፖሊስ ደግሞ ለአዲስ አበባ ለክፍለ ከተማ መበተን ስላለበት እሱን ብቻ እንድትጽፉልኝ አልኳቸው የተወሰነ ቀን አመላለሱኝ ከዛም በኋላ ያ ወረቀት ተጻፈና ቀበሌ 4 ላይ ከተጻፈ በኋላ እኔ ቀጥታ ወደዚህ ነው የመጣው እዚህ ነው የመጣው ወደ እግዚአብሔር ሰው መጣው ስመጣ ማንንም ሰው የለም ብቻውን ነው ጸሎት ውለው በአጋጣሚ ምሳ እየበላ ነው የመጣው ዋው እንኳን መጣ ብቻዬን ነበር ካለ በአጋጣሚ ወረቀቷን እያለው እኔ በካኪ ፖስታ ውስጥ እሷን ወረቀት ይዬ መጀመሪያ ወረቀቱን አስቀምጠውና ምሳ በላኝ እሺ እንደው በአጋጣሚ ምሳ በለው ነበር ብዬ በለው ከበለው በኋላ ምንድነው እንዳደረግልህ የምትፈልገው አለ አይ የእግዚአብሔር ሰው እኔ ልጁንም መክሰስ አልችልም ፍትሐብሔር አቅምም የለኝም መክሰስ የምፈልገው በእግዚአብሔር ነው እኔ ወረቀቶችን መበተን ስላለብኝ አጽፍ ያለው ግን እቺ ወረቀት ቃል ብታወጣባት አምኜ ስለመጣው ይሆናል አለ እሱም ሳቀ ወረቀቱን እንኳን ሳያለ ሆኗል ተፈጽሟል ነው ሆኗል ተፈጽሟል አለ ከዛ ወረቀቷን አንበባትና ይሄ እኮ ሆኗል ያንተ ንብረት አንተ ላይ ነው እጅ ላይ ነው በቃ እጅ ላይ ነው እሱ ቢሮ ውስጥ ነው ሁለታችን ማለት ነው እጅ ላይ ያለ ያንተ ንብረት ከዛ በኋላ ጠብቀን ያን ወረቀት ወስጄ ሆነ ተፈጸመ ብለህ ልክ ቢሮ ላይ ስትገባ ሰጣቸው ሆነ ተፈጸመ ብዬ በውስጤ ሰጠውትና ሰውየው መቼ ነው የጠፋ እንደዚህ በቃ ችግር የለውም ማለት ወረቀቱ ተቀመጠ ልክ ወረቀቱን በሰጠው በ16 ከዚህ እንትን ብለውት የሚገርማችሁ ነገር በ16 ተሰቆ ጥር 29 ነው 5:40 ለሊት ያዛቸው ፖሊስ የሚገርመው በ10 ምናምን ቀን ውስጥ ማለት ነው በ10 ምናምን ውስጥ ነው የተያዘ ንብረቱ ስለዚህ የኦሮሚያ ፖሊስ ለአዲስ አበባ ፖሊስ ወረቀቱን በትኖ ለክፍለ ከተማ ስላልተበተነ ብቻ 1 ዓመት ከ7 ወር ፖሊስ ጣቢያ ቆሟል ምንም ሳይጫር ምንም ሳይሆን ሳይበተን ንብረቱ ማለት ነው ከዛ እኔ እጸልያለሁ ሁሌ እመጣለሁ እዚህ በቃ ምክብያ አልቅሽ ጸልዬ ነው የምሄደው ምክንያቱም የኔን ንብረት እንደማያስበላ እግዚአብሔር አምን ነበር ምክንያቱም የኔን ንብረት ምንም 5 ሳንቲም ሰው ገንዘብ አልጨመርኩበትም አምን ነበር በተስፋ በትዕግስት ለጠበቀ እግዚአብሔርን ለጠበቀ ይሆንለታል ምክንያቱም አልቸኮልኩም ቃሉ ወጥቷል ቃሉ እንደሚፈጸም አምናለሁ ጊዜው ሊሄድ ይችላል ይሆናል ግን በተስፋ መጠበቅ አለብን ከዛ በኋላ ልክ ለ2012
አዲስ ዓመት ሊገባ ጳጉሜ 6 ልክ ከአዲስ አበባ ፖሊስ ለኦሮሚያ ካራቆሬ ለአዲስ አበባ ፖሊስ አዲስ አበባ ፖሊስ ደግሞ ለኦሮሚያ ይደውላሉ። ኦሮሚያ ደግሞ ለቢሾፍቱ ቢሾፍቱ ደግሞ ለሌላውና አሳይና አዎ በዚህ ጊዜ እንደዚህ አመልክተ ነበር የዛ አይነት ታርጋ ቁጥር ሊብሬ ይዘና ያላማንኩ በጣም አመት ከሰባት ወር ነው። አመት ከሰባት ይገባል። አመት ከሰባት ወር ነው የቆመ እንግዲህ ጣቢያ ላይ ከዛ ከዚህ ሄድኩኝ ፖሊስ ታዘዘልን ስንሄድ ታርጋ ሸፍነው ባጃጅ ይለይን ያሉ ቀጥታ ሄጄ የኔ ባጃጅ ነው ስላቸው በጣም በቃ ፖሊሶች በጣም ነው የተደነቁት። ምንም አልሆነም። ጎማው አልተፈታም፣ ጎማው አልነፈሰም። አዲስ ባጃጅ ነው እንግዲህ ሌላው ተበታትኖ መርካቶ ብሎ ስፒድ ባርቶ እየተሸጠ ስንቶች ነው ንብረት ያለው። ግን እኔን አሰረው አላስበላብኝም። የኔ ጌታ አሜን 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 አላስበላም። እኔ ለእግዚአብሔር ሰው ከዛ ምን አልኩኝ ኢሞ ላይ ያገኘውና የዘራውን ቃል እየበላን ነው የሚል ብቻ ነው የጻፍኩለት። አገኘሁት እኔ ገንቱ ላይ ኢሞ ላይ ጻፍኩ። ወዲያው በቃ ጻፍኩና የእግዚአብሔር ሰው የዘራውን ቃል እያጨንና እየበላን ነው የሚል ነገር ጻፍኩለት። ሜሴጅ ኢሞ ላይ አግኝቼ ማለት ነው። ከዛ በኋላ ኦሮሚያ ካራቆሬ ለአዲስ አበባ ፖሊስ ጻፈ። ሊብሬ ኮፒ አድርጋ አምጣሉ። ከዛም በኋላ ኦሮሚያ ፖሊስ ምን አይን ጻፊት ለፊት የጦር ኃይል ቴክኒክ እንትን አለ እዛ ተመረመረ። ጭኔ ዘመድ ከታለ ተባልኩ። ጭኔ ነው ወደዚህ መጣሁ ወደ ደብረ ዘይት። ስለዚህ አንድ አመት እየጠፋ ንብረት ቃላውቶ ስለነበረ እግዚአብሔር የማንንም ቃል የማንንም ንብረት አያስበላም። ግን እኔ የምለው ሰዎች ትንቢት ሲነገራቸው በጣም ረጅም ጊዜ ስለሚሄድ ከእምነታቸው ውስጥ ይሸሻሉ፣ ከእምነታቸው ውስጥ ፌል ያደርጋሉ። መከተል ነው ያለባቸው። እስከ መጨረሻው እስከ ተራራው ጥግ መከተል እንደሚያስፈልግ ነው እኔ የገባኝ። መከተል ያስፈልጋል። ብዙ ልንፈተን እንችል ይሆናል። ስለዚህ እኔ በእውነት ስለ እውነት አመት ከሰባት ወር የጠፋ ባጃጅ ንብረት ለኔ ገብቷል ልጅ ላይ። ከዚህም ባለፈ በርታችሁ በጸለያችሁ እግዚአብሔርን ከፈለጋችሁ ይሆናል። ሌላው በላይፌ ላይ አንድ የተወሰነ ችግር አለ። እሱን ከእግዚአብሔር ሰው ጋር ያው እንፈተዋለን ይሆናል። ምክንያቱም እግዚአብሔር በብዙ ነገር ላይ ስላስወጣኝ ስላመለጠኝ ሰሜኑ ክፍል ታውቁታላችሁ። ከሰሜኑ ክፍል እኔን ደግሞ ጌታ እንዴት እንድቀበል አድርጌ ወደዚህ እንዴት እንዳመጣኝ አውቃለሁ። እግዚአብሔርን እስኪ አመስግኑልኝ። ኢየሱስ ያድናል።